መርሐባ ያ ሄሎዊን ዛሬ ሲኒቦል አው ሲናቦል የሚባለው ምግብ አሰራር ነው ማሳያችሁ። 2 ወር ያክል ምንም አይነት ቪዲዮ ፖስት አላረኩም። የጠፋሽ አላላችሁኝም፣ ችግር የለውም ግን ተመልሼ መጥቻለሁኝ። እሙህም ያ ሄሎዊን ይህን የመሰለ የኸሊያ ወይም የሲኒቦል አሰራር አሳያችኋለሁኝ። ይህን ቪዲዮ ሰብስክራይብ፣ ላይክ በማድረግ ጀምሩት። በመጀመሪያ እኔ እዚህ ጋር 1 ብርጭቆ እርጎ ተጠቅም ያለው። እናንተ ወተትን መጠቀም ትችላላችሁ፣ ግን ከፍሪጅ እንደወጣ ሳይሆን በክላስ ብርደት አለ አይደለ፣ በጣም ሳይሞቅም የሆነ ቀዝቃዛ ሳይሆን ሞቅ ያለም ሳይሆን ቀዝቃዛም ሳይሆን እንደዛ ነው የተጠቀምኩት። ከዛ ትንሽዬ ስኳር፣ ትንሽዬ ጨው፣ አንድ ማንኪያ ካሜራ ምንድን ነበር ስሙ፣ እርሾ ማለት ነው። ከዛ እሱን አድርጌ ያለው። ከዛ በኋላ እንደምታዩት እንደዚህ በጥበጥ አደረኩኝና ትንሽ አስቀመጥኩት። ይሄ ሳምቡሳ ደግሞ ባለፈው የሳምቡሳ አሰራር ብዬ ፖስት አድርጌላችሁ ነበር። 90,000 ምናምን ቪው ነው ያገኘው። በጣም ደስ ብሎኛል። ይሄ የመጨረሻው ሳምቡሳ ነው፣ ላሳያችሁ ብዬ ነው። መጀመሪያ በጣም ያስቀመጥነው እንደ እርሾ አይነቱን 1 ብርጭቆ እንትን ብቻ ነው ያደረኩት እኔ ዱቄት፣ ነጭ ዱቄቱን ብትነፉት ይመረጣል። በኋላ ሲኒቦል ወይም የሰራችሁት ማንኛውም አይነት ነገር ስትሰሩ ዱቄቱን ንፉት፣ ፍፍት እንዲልላችሁ ማለት ነው። ዳቦም ሆነ ምንም ነገር ሆነ። ከዛ በኋላ ይሄንን አቦካዋለሁ። በጣም መወፈር የለበትም፣ መቅጠንም የለበትም። የሆነ እጃችን ላይ የሚያያዝ አይነት አለ አይደል? ልክ እንደዛ ነው መሆን ያለበት። እጃችሁ ላይ በጣም እያያዘ ካስቸገራችሁ ትንሽ ዘይት አድርጉበት እና ከለሩም ልክ እንደዚህ ነው። አንዳንድ ሰዎች እንቁላል ያደርጋሉ። ሁሉም እንደሙያው ነው እና እኔ ግን እንቁላል አላደርግም። ከዛ ኩፍ እንዲል ከጎን አስቀምጠዋለሁ። 40 ደቂቃ ምናምን ነው መሰለኝ የጠበቅኩት። እኛ ሀገር በጣም ሙቀት ስለሆነ ቶሎ ኩፍ ይላል። ያላችሁበት ቦታ ቀዝቃዛማ ቦታ ከሆነ 1 ሰዓት ከዛ በላይ ኩፍ ቢልም ችግር የለውም። መጨረሻ ላይ እኔ እፍረሻ ወይም በደንብ አድርጋችሁ እኩል አይነት እስተዋ እንዲኖሩ አድርጋችሁ ተዳምጡታላችሁ። እኩል አንድ ቦታ ወፍሮ አንድ ቦታ ቀጠን ካለባችሁ በኋላ ላይ ሮል ስንሰራው አንድ ቦታ ቀጠን አንድ ቦታ ወፍረ ብሎ በጣም ስለሚያስጠላ በደንብ አድርጋችሁ ለመፈረሽ ሞክሩት። ቦሪያችን ላይ አሁን ማሳያችሁ ሲኒቦሉን ብቻ ነው። ኸሊያውን ከጎን ሰርቻለሁኝ። እናንተ እሱንም ማየት ከፈለጋችሁ ይሄ አሁን ፖስት ማድረገው የሲኒቦል ቪዲዮ 20,000 ቪው ካገኘ ያኛው ቪዲዮ ሰራላችኋለሁ። አይዋ እንደዛ ካልሆነ አያዋጣኝም። እሙህም ያህልዌን እዚህ ጋር በደንብ አድርጌ ልክ እንዳልኳችሁ እኩል ከፈረሽኩት ወይም በደንብ ከዳመጥኩት በኋላ ጫፍጫፉን እዚህ ጋር ቆርጧለሁ። ይሄን አልጥለውም፣ ጫፍጫፉን የምቆርጥበት ሌላ ኸሊያ ወይ የሆነ ነገር ሌላ ነገር ሰራበታለሁ እንጂ አልጥለውም። ደግማችሁ ራሱ መዳመጥ ትችላላችሁ። እዚህ ጋር ግን የምቆራርጠው በኋላ ላይ ሮል በምሰራ ሰዓት ክብ ሆኖ በቃ ሁሉም አንድ አይነት እንዲሆን ስለምፈልግ ነው። ከዛ እዚህ ጋር ቅቤ ያደረኩበት። ቅቤ ስላችሁ ይሄ የሀገራችን የኢትዮጵያ ቅቤ አይደለም። ይሄ ዝብዳ ሱቅ ላይ የሚሸጠው አለ አይደለ? እሱን አደረኩበት። ፎቶውን እዚህ ጋር አስቀምጥላችኋለሁ። አንዳንድ ሰዎች ቅቤውን ስኳር፣ የተፈጨ ስኳር እና ደርሲን አንድ ላይ ፈሽተው ልክ እንደ ይቀቡታል፣ ልክ እንደ ቺዝ ነገር ይቀቡታል። እኔ ግን እንደዛ አልወድም። የሚመቸኝ እንደዚህ ነው፣ የሚጣፍጠውም እንደዚህ ነው የሚጣፍጠው ብዬ ስለማስብ ነው። ብዙ ሰዎች ሲሰሩት አይቻለሁ፣ ቀምሼ ግን አላውቅም። አሳምቡሳችን ኦልሬዲ አርዋላ አረንዶ ብናሻ አታሳይ። እሙህም ቅቤውን እዚህ ጋር በደንብ ካደረግኩኝ በኋላ እዚህ ጋር ከላይ ማስቀምጥላችሁ ደርሲንና ስኳር አያችሁት። አንዳንዴ ስኳር ቡኒ አለ አይደለ? እሱ ከተገኘ በጣም አሪፍ ነው፣ ያጣፍጠዋል። ከለሩንም አይቀይርባችሁም፣ ነጭ አያረግባችሁም። ስኳር ቡኒ ከሌለ ግን ኖርማል ስኳሩንና ደርሲኑን ልክ እንደዚህ አንድ ላይ ሚክስ ካረጋችሁ በኋላ ቅቤው ላይ በደንብ አድርጋችሁ እኩል አንድ ቦታ ኖሮት አንድ ቦታ ሳይኖረው ሳይሆን እኩል አይነት አነሳነስ ትነስኑታላችሁ። ያጋይስ የሰራሁትን ቡና ይውልኝ፣ አያምርም? ቢጫ ቡና፣ የአረብ ቡና ነው። በጣም ነው የሚያምረው። እና ደግሞ እንደዛ ማድረግ ከከበዳችሁ እንደነገርኳችሁ ቅቤውን ስኳሩንና ደርሲኑን አንድ ላይ ቡክት አድርጋችሁ መቀባት ትችላላችሁ ማለት ነው። ከዛ በኋላ እንዳይበላሽባችሁ ቀስ እያደረጋችሁ እንደዚህ ሮል ትጠቀልሉታላችሁ ማለት ነው። ከጠቀለላችሁ በኋላ አንዳንድ ሰዎች ማሻላ እጃቸው ኸፊፍ ነው፣ ያኔ መቃስ ምናምን ይችላሉ። እኔ ግን ይከብደኛል እና እዚህ ጋር የፈረሽኩበት እንትኑ መቃስ ሜትር አለው እና በዛች ሜትር ያክል እንዳይበላሽ እያደረኩኝ ከቆረጥኩት በኋላ በክር ነው። እኔ ብዙ ሰዎች በክር ቢሆን ቅርጹ ያምራል። ሽፍቱ በክር ስትቆርጡት ምንም አይበላሽም። እኩል አይነት መቃስ እኩል አይነት እንትን ይኖረዋል።
ከዛ ያምራል። አይ እኛ በቢላዋ ችግር የለብንም ምናምን ካላችሁም እናንተ በቢላዋ በደንብ አድርጋችሁ መክተፍ ትችላላችሁ። ግን አህም ሸይ አንድ አይነት ይሁን። መጨረሻ ላይ ከቅድሙ ቅቤ ትንሽ ማስቀረት ነበረብኝ፣ የራስቸው አላስቀረውም። ከዛ ትንሽ ዘይት አደረግኩበት። ከዛ ኩፍ እንዲል አስቀመጥኩ። ኩፍ ሲላያችሁት እንዴት እንደሚያምር አንድ አይነት ነው። በቃ ምንም ከምንም አትለዩትም። ከዛ ኦቨን ሳረግ ቪዲዮ ቀርጬላችሁ ረሳሁትኝ። 150 ዲግሪ ሙቀት ከታች፣ ከዛ ከታች ሲበስል ከላይ ትንሽ ታቀሉታላችሁ። በጣም ባይቀላ ይመረጣል፣ እንደኔ እንደዚህ እንዳይቀላ። ከዛ በኋላ ከላይ የምታደርጉት ፎቶውን እዚህ ጋር አስቀምጥላችሁ፣ ሌላ ስም ካለው ነስትላ ይባላል። እሱን እናደርጋለን። ከዛ የምትፈልጉ በደንብ አድርጋችሁ ማጠጣት ትችላላችሁ። ይሄ ነገር ነስትላ ውድ ነው ምናምን የሚሸጥ ምናምን ከሆነ አሁን ለምሳሌ የምትሰሩት ቤት ውስጥ ነስትላው እንዴት እንደሚሰራ ይሄ ጣፋጩ ማለት ነው፣ ቤት ውስጥ እንዴት እንደሚሰራ ቪዲዮ እሰራላችኋለሁ። በጣም ቀላል ነው። በወተት በስኳር ምን ነበር ሌላ ስሙ ጠፋኝ። በእንደዛ ብቻ በጣም አሪፍ ነው። ሲምፕል ነገር ነው፣ የሚካበር ነገር አይደለም። እንደዛ መስራት ትችላላችሁ ማለት ነው። ያ ጋይስ እዚህ ጋር ኸሊያውን ይሄንን ኸሊያ ነግሬያችኋለሁ። ይሄ ቪዲዮ 20 ሺህ ቪው ከታየ ወላሂ አዚም በብዛት ሰርቼ አሳያችኋለሁ። እዚህ ጋር የሰራናቸው እኛ ለኦርደር ነበረን፣ ለነሱ ሰተን በኋላ ላይ ነው እኛም በላይ የተረፈውን እና እንደዚህ በደንብ ካጠጣ ነው በኋላ ጣፋጩ ወይም ነስትላውን ማርም ማረግ ትችላላችሁ። አንዳንድ ሰዎች እንደውም ማር ያደርጋሉ። እንደዛ ማረግ ትችላላችሁ። መጨረሻ ላይ ከላይ ደግሞ በምፈልጉት አይነት ዲዛይን ማሳመር ትችላላችሁ። አበባም ካላችሁ ደረቁ አበባ ማለት ነው፣ ወይ ደግሞ ሙከሰራት። ይሄ ኒኮ አረበኛው ከአማርኛው ጋር እየተደበላለቀብኝ ምንም የሆነልኝ አይደለም። ያ ጋይስ እኔ እዚህ ጋር የተጠቀምኩት ፉስዱቅ መብሹር ወይንም የተፈቀፈቀ ፉስዱቅ አለ አይደለ? እሱን ነው። ብቻ እናንተ አለደውቃችሁ እንደምትፈልጉት አይነት ዲዛይን ሀታ ፍሩትስ ማድረግ ትችላላችሁ። እንደ ስትሮበሪ ምናምን ነገር እንደ ቱት ብሎቨሪ ምናምን ማድረግ ትችላላችሁ እንደፈለጋችሁ። ሙህም ያህልዊን እዚህ ጋር ሰርተን ጨረስን። ይሄ እንደነገርኳችሁ የሚሸጥ ኦርደር የሚወጣ ነበረ። ይሄ ሁሉ ሆኖ 15 ብር ነው የምሸጠው። ጓደኛዬ አላህ ይርዝቅች። አያዋጣም ሀቢብቲ ወላ አያዋጣም። ሙህም ያው ከብዛት ትርፍ ይገኛል በሚለው ነው ቀን ለጠፍንበት። እኔ አሁን ይሄንን ማሳያችሁ ለምን ይጠቅማችኋል ብዬ ነው። ስራ ምን ልስራ ብላችሁ የምታስቡ ልጆች ይጠቅማችኋል ብዬ ነው። ይሄ ደግሞ ለኛ ለቤታችን ነው። ቅድም አሳሙሳ ሰርቻለሁ እንዳያችሁት። ጾመኞች ነን፣ ቦሪያችን ላይ ጾመኞች ነን። ይሄን ቪዲዮ ምሰራላችሁ። ቡና ፍልቻለሁ፣ ሲኒ ቦላለን። በቃ እድንያ ህልዋ ድንያ በጣም አምራለች። ወላ እኔ በትንሽ ነገር የምደሰት አይነት ሰው ነኝ። ለዛ ነው ደስ የሚለኝ። ጣፋጭ ነገር ካየ ደስ ይለኛል። አየሩ ራሱ ሙቀቱ ሄድ ብሎ ቀዝቀዝ ካለ ደስ ይለኛል እና ለዛ ነው። ሙህም ያህልዊን ብዙ ለፈለፍኩባችሁ ቭሎግ ባረገው ይሻል ነበረ። ይህን የመሰለ ቆንጆ የሲኒ ቦል አሰራር አሳያቻችኋለሁኝ። እንደምትወዱት ተስፋ አደርጋለሁኝ። ሁላችሁም ሰብስክራይብ አድርጉኝ። ማየት የምትፈልጉትን የምግብ አይነት በሙሉ ኮሜንት ላይ ጻፉልኝ። 10,000 ሰብስክራይብ በቅርቡ እንገባለን። ሽግልኩም በጣም ነው የምወዳችሁ። ባያ ሂልዊን